ሰው አሁን ክብሪት ሲጭር ማን ነው ቀድሞ የሚገኘው? እሳት ብርሃን ነው የሚገኘው? አካል ነው የሚገኘው? ሙቀት ነው የሚገኘው? በተመሳሳይ ሰዓት ሁሉ ባንድ ነው። ስለዚህ ሰው ግን ደግሞ ማየት የሚችለው ማን ነው? የእሳቱን ብርሃን ነው ማየት። የእሳቱን ብርሃን ምኑን መዋሃድ አይችልም ማየት? ወይም ቅርጹን አካሉንና ሙቀቱን መዋሃድ አይችልም። ስለዚህ እንደዚህ ሁሉ በደንብ እንድናየው የፈለግኩት ምንድነው? እግዚአብሔር እሳት ነው፣ በእሳት ይመሰላል። ወኩሎ ዘተፈጠረ ለመፍቅደ ነባባያን በእምኔሆሙ ለአንክሮ ወበእምኔሆሙ ለተገብሮ ብሎ ቅዱስ ጳውሎስ እንደተናገረ እግዚአብሔር የፈጠራቸው ፍጥረት ሁሉ እሱን ለመግለጽ እሱን እንድንረዳባቸው የተፈጠሩ ፍጥረታት ናቸው። ስለዚህ እንደዚህ ከሆነ ሰው እሳት በጫረ ክብሪትን በጫረ ጊዜ የመጀመሪያ ሊገኝ የሚችለው ብርሃንም አይደለም፣ ክበብም አይደለም፣ ሙቀትም አይደለም፣ እሳት ነው የሚገኘው። እንደዚያ ከሆነ አይናችን ሊያይ የሚችለው ከማን ጋር ተዋህዶ ነው ስንል አይናችን ማየት የሚችለው አይንን ሊዋሃድ የመዋሃድ ግብር ያለው ጸዳል ብቻ ነው። ክበብ ከተዋሃደ አይን ይዘጋል። ሙቀቱ ከተዋሃደ አይን ይቃጠላል። ሰው ማንንም አይችል ማንኛውን እንደተዋሃደ ማወቅ ይችላል በዚህ ማለት ነው። ስለዚህ ከእሳት መካከል ብርሃኑ ስለተዋሃደ ብርሃኑ ከእሳቱ ያንሳል። በዚያውም ላይ እናንተ እሺ ለምሳሌ በክብሪትን በጫርን ጊዜ ክበቡ ነው መጀመሪያ የተገኘው? አካሉ ነው መጀመሪያ የተገኘው? ጸዳሉ ነው? ሙቀቱ ነው? አካሉ ከተገኘ ብርሃን አይደለም። ሙቀቱ ከተገኘ ያለ ብርሃን አይገለጥም። ብርሃንም ያለ አካል አይገለጥም። ስለዚህ ሥላሴ በኖሩበት ዘመን ሶስት አካል አንድ እግዚአብሔር ናቸው። ኢንሰግድ ለሰለስቱ አማልክት አላ ንሰግድ ለአሐዱ አምላክ ዘውእቶሙ አብ ወልድ ወመንፈስ ቅዱስ ይላል። ለሶስት አምላክ አንሰግድም፣ ለአንድ አምላክ እንሰግዳለን እንጂ